ሰላም ሰላም ጉድና የተወደዳችሁ የአገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንዴት ቆያችሁ? ዛሬም ብቅ ብለናል፣ በአዲስ ነገር መጥተናል። ዛሬ በጣም ደስ የሚለው ነገር ነው። ጨረቃ ፋሚሊዎች እንግዲህ ሀይሚና ብሩኬ እንግዲህ አባትና እናት ተገናኝተዋሉ። እሙሽዬና ጋሽዬ ተገናኝተዋሉ። በጣም ደስ የሚል ቆይታ ነበረ። እንግዲህ ጋሽዬ በጣም ፈታ ያለ ሰው ነው። በጣም ያው ቪዲዮም ያለቀው በአጭር ነው። እንግዲህ በጣም ፈታ እያደረገ እንግዲህ ንግግሮቹ ሁሉም ነገር በጣም ፈን የሚያደርግ የሚያስቅ ነው። እንግዲህ እሱም ፈታ ያለ ሰው ነው። በጣም ፈታ ያለ ሰው ነው። በጣም ነገሮቹን በጣም እንትን ብሎ የሚያወራ ሰው ነው እና ጋሽዬ በጣም ነው የሚያደንቀው። ጥሩ አባት ነው። ለልጆቹ ራሱ የሚያስተላልፈው ምክር የሚያሳልፈው ነገር እና በጣም ዝንጥ ያላ የተማረ ሰው ነው እና በጣም ደስ ይላል። እንዲሁም እሙሽዬ ድርብብ ያለች ያው ለንግግር ለምናምን አትቸኩልም። እንግዲህ ድርብብ ብላ ነው ያለችው ማለት ነው። ሰላም ውድ ቤተሰቦቼ፣ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እናም ዛሬ ጋሽዬና እሙሼ ተገናኝተዋል ማለት ነው። አዲስ ነገር በጣም ደስ የሚል ነገር ነው። እንግዲህ ጋሽዬ ፈታ ብለው እንግዲህ ፈታ እያረጋቸው ነው ያለ ማለት ነው። እንግዲህ ሀይሚም ደንግጣለች። ፕራንክ አደርጋለሁ ብላ ስትጠብቅ ጋሽዬ በመጀመሪያ ቀን እንግዳ መጥተው አይሆንም ብለው እንግዲህ ሸኝተዋሉ ማለት ነው። እናም ሀይሚ በዛ ተናደ ነበረ። ቆይ እንዲህ መናደድ የለብሽም፣ እኔ እኮ ቁንጡጥ ማድረግ ራሱ ይችላሉ አላሉም ጋሽዬ? ወይኔ በእናትሽ በጣም አሳዘነሽ። ግን እሷ አይዲያውን ቀምመ ስታመጣ አይሆንም ሲሏት እንግዲህ ምንም ማድረግ አይቻልም። ያው እንደዛው ነው። ፕራንክ የተደረግነው እኛ ነን። እንግዲህ ኦዲየንሶቹ እኛ ፕራንክ ተደርገናል ማለት ነው። ቅመሟ እንግዲህ ቀመመ መታለች። ፈታ ያለ አባት ነው ያለሽ። እንግዲህ በጣም ኩራልቲበት ይገባል። የምሬን ነው ምላችሁ። ፈታ ያለ በቃ ልጆችን የሚረዳ ይሆናል። ለልጆቹ ያለ ቦታ እንክብካቤ፣ በተለይ ሀይሚዬን ራሱ በጣም የሚሰጡት ቦታና አክብሮታቸው በጣም ለየት ይላል ማለት ነው እና በጣም ደስ የሚል ቆይታ ነበረ። ውድ ቤተሰቦቼ እንግዲህ እናንተም ያው ቪዲዮውን እንደተመለከታችሁት ሀሳብ አስተያየቶቻችሁን አስቀምጡ። እኔም ሀሳብ አስተያየቴን አስቀምጫለሁ ማለት ነው። እንግዲህ ቪዲዮውን ተመልክተን ደግሞ ሀይሚዬ ጋሽዬና እሙሼ ሲገናኙ ምን ይፈጠራል? እንግዲህስ ምን ይባባላሉ? አንድ ነገር ላይ እያሉ የማይተዋወቁ ሰዎች ናቸው። ምን ይባባላሉ የሚለውን ነገር አብረን የምንመለከት ይሆናል። ቪዲዮውን ተመልክተን ደግሞ ሀሳብ አስተያየቶቻችንን እናስቀምጣለን። እንዲሁም ደግሞ ለቤት አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢትዮጵያውያን ኤርትራውያን የሆናችሁ ኢትዮጵያዊነትን አንድነታችሁን አሳዩኝ ማለት ነው። ገፋ ገፋ አድርጉኝ እላችኋለሁ። እናም እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ቪዲዮውን አብረን እንመልከት። ወደ ቪዲዮ እግዚአብሔር ቆንጆነት አለ፣ ወጣትነት አለ። የብራቸውን ነው እኮ ቆንጆ ነሽ እኮ ምን ነው እግዚአብሔር በጣም ተሽኮረመ። አሁን እኔ ማለት ነው እውነቴን ነው እግዚአብሔር እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ። እንደዛ ራሴ ካላሳመንኩ በቃ ልክ ፊቴ የሆነ ጠዋት ታጥቤ ምን ብዬ በቃ እንትን ብዬ መስታወት አይና ለካ እንዲህ ያለ ቆንጆ ነኝ ይላል። በቃ ተጫዋች ነው ጋሽ፣ ተጫዋች ነው እንግዲህ እንዴ እንደዛማ አይደለም እንዴ። እሺ እንዴ ነው? ሰላም ነሽ? ሰላም ነው እግዚአብሔር ይመስገን። ሁሉም ሰላም ነው። እንግዲህ ቤተሰብ ተገናኘ። እንግዲህ አድናቂሽ ነኝ። እንግዲህ ውድ ቤተሰቦች እንግዲህ ጋሽዬ አድናቂሽ ነኝ አላሏትም? ወይኔ ጉዴ ፈላ።
ብሩኬ ደግሞ አይነ አፋር ናት አለ። ውድ ቤተሰቦች እና በጣም የሚገርም ቤተሰብ ነው። ፈኒ የሆነ ቤተሰብ፣ በጣም ደስ የሚል ቤተሰብ ነው። በጣም ደስ ይላል። ውድ ቤተሰቦች በጣም ደስ የሚል የምር ነው ምላችሁ፣ በጣም ደስ የሚል ቤተሰብ ነው። እንግዲህ ጋሽዬም በጣም ተጫዋች ነው፣ በጣም ይናገራል። ብሩኬም ደግሞ አይነ አፋር ነው አለ። ግን ጋሽዬ በጣም ጀግና ነው። ያደነቅኩበትን ፓርት ልንገራችሁ የምር ውድ ቤተሰቦች፣ እናንተም ሀሳባችሁን ምናልባት በጋሽዬ ንግግር ላይ ሀሳብ አስተያየቶቻችሁን ለማስቀመጥ ራስን ማድነቅ የሚባል ነገር አሁን እኛ ልጆች ሆነን እንኳን ራሳችንን ማድነቅ አንችልም። እሳቸው ግን በእድሜ ራሱ ሄደው ራሱ ዛሬም ቢሆን እኔ ራሴን ቆንጆ ነኝ ብዬ ነው ራሴን በመስታወት ሲያይ ራሴን ቆንጆ ነኝ ብዬ ነው ራሴን የሚያደንቀው ራሴን የሚያከብረው እና ስለዚህ ምንም ችግር የለውም ብለው ፈታ ያሉ አባቶች ናቸው ማለት ነው። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁንም በኮሜንት ላይ ያስቀምጡ። እናንተ ላይክ ስታረጉ ኮሜንት ስታረጉኝ እኔን ታበረታቱኛላችሁ ማለት ነው። እንዲሰራ ውድ እህቶቼ ውድ ወንድሞቼ ታበረታቱኛላችሁ ማለት ነው። እናም ጋሽዬ በጣም ጀግና አባት ነው። እሙሽዬም እንደዚህም ጀግና እናት ናት። በጣም ታታሪ እናት ናት። ልጆቿን ያለ አባት ማሳደግ ራሱ ትልቅነት ነው። በጣም አስተዋይ እናት ናት። ጀግና እናት ናት። እውነት ማድነቅም መከበርም የሚገባ እናት ናትና በጣም አደንቃታለሁ። እናም ጎበዝ እናት ናት ብዬም አወራለሁ ማለት ነው። ብሩኬ ሁሌ ጊዜም ስለ እናቱ ያወራል ያደንቃታል እና በጣም ደስ ይላል። የምሬን ነው ምላችሁ። በጣም ጎበዝ ናት። ደስ የምትል እናት ናት ማለት ነው። እግዚአብሔር አምላክ እድሜና ጤና ይስጣቸው ማለት ነው። እናንተም ውድ ቤተሰቦቼ ሀሳባችሁን አስተያየቶቻችሁን አስቀምጡልኝ። ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ። አዳዲስ ቪዲዮ ስለቅላችሁ እንዲደርስላችሁ ማለት ነው። እና በጣም ደስ ይላል። እስቲ ቪዲዮውን እንመልከት። እኔ የሆነ ነገር እናገራለሁ። ምንድን ነው የምናገረው? የእግዚአብሔር ቃል ባይናገረውም ሳይንስ ይናገረዋል። ሁልጊዜ ይለዋለሁ። የአንድ ቀን ደስታ ይላል የአንድ አመት እድሜ ይቀጥላል ይላል። የአንድ አመት እድሜ እኔ አሁን ያን አይቼ ነው። ታዲያስ በየቀኑ ከተደሰትኩ የአንድ አመት በየቀኑ እንደዚህ ተደስቼ የአንድ አመት እድሜ ከተጨመረልኝ ቀን በቀን መደሰት አለብኝ ይላለሁ። ባለ ነገር ነው። በጥቂት አንቺማ ፏ አሁን ጀምረሽ ከተደሰሽ ደስ ላይ አንድ ሙቪ የሚባል ከኔ ጋር የሚኖር ልጅ ነበረ። ዱንያ ፋይል ነበር። እኔ ደግሞ ደስ ሙቪ ያው እኔ ቤት የእነሱ ጓደኛ እኔ ቤት እንትን እሱ የሚጨናነቅ ሰው አይደለም። ዱንያ ፋይል ነበር የሆነ በቃ እውነት ዱንያ ፋ በቃ መደሰት ነው ባለ ነገር ደግሞ አሜን ደግሞ እንደ አይምሮ ሞኝ ነገር እንዳሉት ነው። አይምሮ በሆነ በትንሽ ነገር በትንሽስ በማይረባ ነገር ይደሰታል። በማይረባ ነገር ወይኔ ቤተሰቦች፣ እኔ ራሱ ያላወቅኩትን ነገር ዛሬ ያወቅኩኝ። ጋሽዬ ምንድን ነው ያሉት? እንደ አይምሮ ሞኝ ነገር የለም፣ በትንሽዬ ነገር ይደሰታል አሉ። እውነት ነው እኮ በትንሽ ነገር ይደሰታል፣ እንደ አይምሮ እውነትም ሞኝ ነገር የለም። እና በጣም ደስ የሚል አባት ነው። በጣም ደስ የምትል እናት ናት። በጣም ደስ ይላል። እናም ሀይሚዬ ደግሞ በዛ መሀል ተናዳለች። በቃ ጉንጯ ሁሉ በጣም ቅልጥ ብሏል። ለምን ጋሽዬ ፕራንክ እናድርግ ስለው ተባብሯት ደረሰና መሀል ላይ ነው አይሆንም ማለት ነው። በዛ ምክንያት ትንሽ እየተናዳለች። ያው ምንም ማድረግ አይቻልም እላችኋለሁ። እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይህንን ይመስል ነበረ። ውድ ቤተሰቦች እናንተም የተሰማችሁን ሀሳብ አስተያየቶቻችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። በያላችሁበት ሰላማችሁ ይብዛ። መልካም ቆይታ ይሁንላችሁ።